የእግዚአብሔርን ቃል እንዲህ በሚል ርዕስ ትንሽ እንከፋፈላለን። እግዚአብሔር የጠራቸውን ያከብራል በሚል ርዕስ። አሜን አሜን አሜን። ማንን ያከብራል? እግዚአብሔር የጠራውን ሰው ያከብራል በሚል ርዕስ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እሺ በጌታ የተጠራችሁ በጌታ ስለመጠራታችሁ የምታምኑ ለአገልግሎት ብቻ አይደለም ለስብከት ብቻ አይደለም እጅን ከፋር እስቲ እኔ ተጠርቻለሁ የምትሉ እጆቻችሁን እንዲያርጉና እግዚአብሔር እኔን ያከብረኛል በሉ። ሃሌሉያ። የጠራኝ የታመነ ነው በሉ። ሃሌሉያ። ድገሙ። ሃሌሉያ። ክብር ለዘላለም ለጌታ ይሁን። የጠራኝ ምንድነው? የታመነ ነው መጽሐፍ ቅዱስ እንደሚል። ስለዚህ የእግዚአብሔርን ቃል እግዚአብሔር የጠራቸውን ሰዎች ያከብራል በሚል ርዕስ ስብከቱ በጣም ሰፊ ስብከት ነው፣ ግን ከዚህ ካነበብነው ክፍል ብቻ ይሄዳለሁ። ዘፍጥረት ላይም ሮሜ መልእክት ላይም ዕብራውያን ላይም ተሰሎንቄ ላይም አንደኛ ጴጥሮስ ላይም በጣም ብዙ የሆኑ ሐሳቦች አሉ። እሱን አላነሳም። ነገር ግን አሁን ለእግዚአብሔር ቃል ብቻ ትኩረት ስጡ። ለምንም አይደለም፣ ጆሮአችሁን ለኔ ስጡ። ብዙ ቀን እግዚአብሔርን ቃል ተለማምደን ተጎተናል። ብዙ ቀን እግዚአብሔር ጋር ስንከፋፈል እንትና ነው የሚናገረው እያልን ተጎተናል። አንድ ነገር ላሳስባችሁ ፈልጋለሁ። በኢየሱስ ስም እግዚአብሔር የጠራውን ሰው አያሳፍርም። ሃሌሉያ። አንድ ሶስት ነገሮችን ልናገር። ወደ እግዚአብሔር ቤት ስንመጣ ማድረግ ያለብን ሶስት ነገሮችን ልናገር። እግዚአብሔር መንፈስ እየነገረኝ ስለሆነ የመጀመሪያ የእግዚአብሔር ቤት ስትመጡ ማናችሁም ብትሆኑ የእግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ ተብሎ እንደተጻፈ ወደ እግዚአብሔር ቤት ስትመጡ ፊታችሁን ፈገግ አድርጉ። ምን ሂሳብ አያስከፍልም። ለምን ትጨነቃላችሁ? ወደ እግዚአብሔር ቤት ስትመጡ አኩርፋችሁ ምናምን የሆነ በቃ እንትን ያላችሁ አትምጡ። ወደ እግዚአብሔር ቤት በሄድን ጊዜ ምን አልን? እንሂድ ባሉኝ ጊዜ ደስ አለኝ። እስቲ ወደ ጌታ ቤት በመምጣቴ ደስ ብሎኛል የምትሉ ትንሽ ጭብጨባ ለእግዚአብሔር ክብር አቅርቡ። እግዚአብሔር ለዘላለም ይባረክ። ወደ እግዚአብሔር ቤት በመጣችሁ ጊዜ ደስ ይበላችሁ። እግዚአብሔር ያስተናግዳችኋል። እግዚአብሔር ቋጠሯችን ይፈታል። እግዚአብሔር በሽታን ይመታል። አላላችሁም? አሜን። ይመታል። አላመናችሁም? እንደ እግዚአብሔር ይመታል። አሁን እንኳን እየተናገርኩ ሳታውቂ ካንቺ ላይ ወድቋል እኮ። እኔ እኮ አይደለም የምናገረው፣ መንፈሱን አሁን እንኳን እየተመታ ነው። እግዚአብሔር የደስታ መንፈስ ይስጣችሁ። ቤታችሁ ባይመች፣ ሂዳራችሁ ባይመች፣ ነገራችሁ ባይመች፣ ንግዳችሁ ባይመች፣ ትምህርታችሁ ባይመች፣ ሁኔታ ባይመች፣ ሳምንቱን ብትጨናነቁ፣ ምንም እንኳን በጭንቀት ውስጥ ብትኖሩ እኔ ይህንን ቃል አውጃለሁ። ወደ ቸርች እየመጣችሁ ደስ እያላችሁ ነው። ፊቴ ፈገግ እያለ ነው ካላችሁ እጆቻችሁን እንዲያርጉና ደስተኛ ነኝ በሉ። በኢየሱስ ስም ፓካት ያላቦራ ጠላት የመጀመሪያ ከሰው የሚከለክለው ነገር ምን እንደሆነ ታውቃላችሁ? ደስታንና ተስፋን ነው የሚከለክለው። ጠላት በዚህ ምድር ላይ ሰውን ለማሸነፍ ከሚጠቀማቸው መንገዶች የመጀመሪያ ተስፋ መከልከል ነው። በቃ ያንተ ነገር ተስፋ የለህም ከተባለ ሰው መርዝ ይገዛል፣ ሰው ገመድ ይገዛል፣ ሰው ጥሎ ይጠፋል፣ ሰው ብቻውን ያወራል፣ ተስፋ ያስቆርጣል። ሁለተኛ ደስታን ይከለክላል። መጽሐፍ ቅዱስ ግን እንዲህ ይላል፣ ሁል ጊዜ በማን ደስ ይበላችሁ? በጌታ ደስ ይበላችሁ። ቤት ላይ ባለው ነገር አይደለም፣ ባለው አካውንት አይደለም፣ አካውንት ጨመር ስላደረገ አይደለም፣ ቤት ሰርተ ኮርኒስ ቀይር አይደለም፣ ሶፋ ቀይር አይደለም፣ ልጅ ወልድ አይደለም፣ ተመርቅ አይደለም። ባህዱ ሳካታያ ድምጣችሁን ከፍ አድርጉና በጌታ ደስ ይለኛል በሉ። በኢየሱስ ስም የማይወሰድ ደስታ ነው እሱ። የዘላለም ደስታ ነው። ምድረ በዳ ላይ፣ ክረምት ላይ፣ በጋ ላይ፣ ተራራ ላይ፣ ሸለቆ ላይ ወረበር ብንኖር በእኛ ላይ የታተመ አንድ ነገር አለ። አረ በኢየሱስ ስም በጌታ ደስ ይበላችሁ። እግዚአብሔር ለዘላለም ይባረክ። ወደ ጌታ ቤት ስትመጡ ደስተኞች ሆናችሁ ነው። በቃ ሂሳብ አስጠይቅም፣ ደስተኛ ሆነና። እዚህ ቤት ላይ ለሐዘንተኛ ሰው አይፈቀድም። እዚህ ቤት ላይ ለሚያጉረመርም ሰው አይፈቀድም። እዚህ ቤት ላይ ለዘረኛ ሰው አይፈቀድም። እዚህ ቤት ላይ ለቅናተኛ ሰው አይፈቀድም። እዚህ ቤት ላይ ለሚዋርተኛ ሰው አይፈቀድም። እዚህ ቤት ላይ ለነንትና አይፈቀድም። እዚህ ቤት ግን ድካማቸውን አውቆ ጌታ ያነጥረኛል እያሉ በጌታ ደስ ለመሰኘት ጌታን ለመስማት ለሚመጡ ሁሉ ተፈቅዶላቸዋል። ያ ደስታ ዛሬ በዚህ ሰዓት ላይ ያገኛችሁ። ሁለተኛ ወደ ጌታ ቤት ስትመጡ ማድረግ ያለባችሁ ነገር ልንገራችሁ። ወደ ጌታ ቤት ስትመጡ ቀለል በሉ። ቴክት ኢዚ ታኩፓ አዶስ ምን አልኩኝ? አታካብዱ፣ አትቆፈሱ። ሶፋችሁ ላይ ተዝናኑ። ቤታችሁ ላይ፣ ሳሎናችሁ ላይ ፈታ በሉ። ሰፈራችሁ ላይ በእናንተ ግቢ ላይ እንደፈለጋችሁ ሁኑ። እዚህ ግቢ ከመጣችሁ ግን አይፈቀድም። ኖ ሰምተሻል? አቤት ኢየሱስ ጌታ ነው። እዚህ ቤት ላይ የሚከበረው ማን ነው? አልሰማሁም።
የማያፍር ሰው ማን ነው? እዚህ ቤት ላይ የሚከበረው እግዚአብሔር ነው ካላችሁ አሜን በሉ። ቤታችሁ ላይ ብዙ ነገር ካለ ከሰው የምትበልጡ ከሆነ ሰፎኬሽን ምረብሻችሁ ከሆነ ቤት ቁጭ በሉ። ጌታ ይባርካችሁ። የቤተሰብ መሪዎች ይህንን ማሳሰቢያ ባትናገሩም ትንሽ ለማለት እኔ ይሻላል የምትሉ ከሆነ ሰፈራችሁ ላይ የምትሻሉ ሁኑ። ሐስቃት ጎድ ሐስቃት ቢራም ሰፈራ ድሮ ሲጀመር ማን ሐስቆት ቢራሞ በይ ሐስቆሳ ጋንጨሮ በይ ሀና አኩተ ምን ጋንጨሮ ማን ቢራ ጋንጨሮ ምን ሙቲ ቆ ጀበኒ ቆ ሜንዲ ጢፍ ያብሶ ቢራ ፍሩ አለን። ጌታ ይባርካችሁ። ተዩ ቤት ማለት እኮ ሐስቆት ቢራ ማከማን ቤት ማለት ሐስቆት ይተከማን ቤት ማለት ሐስቆት ያከማን ምን ጫማይንም ሐራም ለክንም ኪቶፋይን ሰሊታ አይጣሞ ማን ምን አገን ግን ጫውታ ይሄድክቶ ይግቶ መጣ ምክንያቱም ቤቲ ላይ ነው እንጂ እዚህ ጋር ስትመጣ ቀለል በል ፓቶፓ እነ ገረነው ማን ኩለ ገረነው ማን ጨለማ ለከለ ወደ እግዚአብሔር ቤት ስትመጣ በሉ ስትመጪ በሉ ሰባማን ነው ለይን ኩለ አማደከም ወደ እግዚአብሔር ቤት ስትመጣ በሉ ባካችሁ ቀለል በሉ ዲገሙና አታካብድ በሉ ካንተ የሚበልጥ አለ በሉ ዲገሙና አላየው ማልሰማ ዲገሙ ካንተ የሚበልጥ አለ በሉ እሺ ራስን ቀለል አድርግ በሉ እኔ በደንብ አድርጋችሁ ባካታ ካብደው በሉ ባካችሁ። ክብር ለዘላለም ለጌታ ይሁን። እግዚአብሔር የደስታ መንፈስ ይስጣችሁ። ወደ እግዚአብሔር ቤት ስትመጡ አታካብዱ። ወደ እግዚአብሔር ቤት ስንመጣ አናካብድም። ሰምታል መታገም ሚዳደው ነካ ለካ ባካ አታካብድ ባካችሁ። ይሄ ቤት ለሁላችንም እኩል ነው በሉ። አብረን ነው የምንቀጥለው በሉ። ባንተ ላይ በሉ ድገሙ ባንቺ ላይ በሉ የታወጀ ክፉ አዋጅ በሉ ዛሬ እየተቀደደ ነው። ቀና ብለህ ትሄዳለህ። ምንም የሌለ ቢመስልህም እንኳን በሉ አንተ ሁሉ ያለ ሰው ነው እኮ ካንተ ጋር እግዚአብሔር አለ በሉ። ለምን ታዝናለህ? እግዚአብሔር አለ። ለባሃዱ ባሰካቲያ እግዚአብሔር ትልቅ ነው። ጌታ ይባረክ። አሁን አንዳንድ ሰዎች ላይ ደስታ ጀምሯል። ሄውኮም ሊረም ምን ይመጣል? በቃ ምን ይመጣል? ወደ ምንድነው የሚባለው? ወፍ ነው አይደል? ኢማን የተቦኳ ለደሳ ገረውኮ ሰው እኮ ማያመጣው ነገር ነው የሚጨነቀው። አትጨነቁ፣ እግዚአብሔር ያኖራል። ክብር ለጌታ ይሁን። ለምን ትጨነቃላችሁ? ህዝቡ ሲበዛ እግዚአብሔር በእስራኤል ህዝብ ልክ ነው ድንበር ሲያጠፋ የነበረው። ህዝብ ሳይበዛ ድንበር አይተፋም። ማታቷን ምን ጨዋ ተጨነቁ። አትጨነቁ። ልጆች አራት ከሆነ ለአራቱ በጀት ይመጣል። ሶስት ከሆነ የሶስት ነው የሚለቀቀው። ሁለት ከሆነ የሁለት ነው የሚለቀቀው። እኔ ድምጽ ነው ይሄ የእግዚአብሔር ቃል ነው። ይኸውልህ በበዛ ቁጥር ላይ እግዚአብሔር ያበዛል። በቃ ምን አለፈ ጫውታ ከሂሳብ ሰቀ ሰው እንኳን በሂሳብ የሚኖርበት ዘመን አይደለም ይሄ። ስለዚህ በእግዚአብሔር ቤት ላይ ሐዘን የለም። በእግዚአብሔር ቤት ላይ ደስታ ብቻ ነው። ጭቅጭቅ የለም። ወጫን ተቆመን ቀጨቀጨ ተቆመን መተከይተም ሰባቋረም ይተም ይተን ተቋረም ይተም ይተማሞ የተቋረም ይተም ማሜ ቦያ ይተንቲ ቢያረ ምንም አታመጣ ነገር ወድ ጉፍቱ ያስፋል ዱባልቱ ይቆጥ በቃን ማየቦ ይልቁን ይቅር በል ብለህ ሆሮረክ ያን ሂሞ በላ ዋራ ነርዲሶኒ አማን ቢያ ቦላ ብሎኒ ይቅር ብለህ ነው በቃ ምን ያደርጋል? ወዳትም ቆልቶ ሰይጥም ቆልኩ ቀለል ይበል። አንዴ ድገሙና መታ ቢጦሉ መታ ድገሙና አንዴ በእግዚአብሔር ቤት ስትመጣ ቀለል ይበል በሉ። ይቱ ተባረክ ዛሬ ተባረክ በእውነት ታንኪ ድገም። ወደ እግዚአብሔር ቤት ስትመጣ አታካብድ በሉ ባካችሁ። እዚህ ቤት ትልቅ እግዚአብሔር ብቻ ነው በሉ። የሚበሳጭ ማን ብቻ ነው? አሁን እግዚአብሔርን ስም እየተናገርን እያለ ከሩቅ የሚመጣ እየተመታ ነው። አሁን እግዚአብሔርን ቃል እየተናገርኩ እያለው ከአንዳንዶቻችሁ ክስ እየተነሳ ነው። ዋይለግ ዋ መንፈስ ኢንክዳክ መጥመጥመኒ ከማረ ከክስ መንፈስ ይዞግዋል። በማጣት የሚከስ በበሽታ የሚከስ እያላችሁ የሚከስ ሲትወጡ የሚከስ ሲትገቡ የሚከስ ነግሮኛል እግዚአብሔር መንፈስ። ይኸው የምስራችሁ ነው የምነግራችሁ። መልእክተኛ ነኝ እኔ ሞላከም ዋ ኢንክዳክ አሁን ከአንዳንዶቻችሁ ላይ እንዳልነበረ የሚሆን ክስ አለ። አሁን በክርስቶስ ለሆኑ ምን የላቸውም ኩነኔ የለባቸውም ተብሎ ተጽፏል። ክብር ለዘላለም ለጌታ ይሁን። ሶስተኛ ወደ እግዚአብሔር ቤት ስትመጡ እግዚአብሔር የጠራቸውን እንደሚያከብር ሊናገር ነው። ሶስተኛ ወደ እግዚአብሔር ቤት ስትመጡ የእግዚአብሔር ቤት የሚመራው በመንፈስ ነው። አልሰማውም? በምንድን ነው? በብልሃት ነው? በእውቀት ነው? መጽሐፍ ቅዱስ የእግዚአብሔር ቃል አሁን ባነበብነው ክፍል ላይ እናንተ ግን የማን መንፈስ አለባችሁ? የእግዚአብሔር መንፈስ አለባችሁ። የእግዚአብሔር መንፈስ መኖራችሁን ያ መንፈስ ራሱ
ይነግራችኋል። ምን እያደረገ? የእግዚአብሔር ቃል ሲነሳ ደስተኛ ትሆናለህ። የእግዚአብሔር ቃል ሲሰበክ አይጨንቅህም። የእግዚአብሔር ቃል ሲሰበክ እንቅልፍ አይይዝህም። የእግዚአብሔር ነገር ሲነገር ድካም ድንዛዜ አይይዝህም። የእግዚአብሔር ነገር ሲነሳ ውጣ ውጣ አይልህም። የአውሬ መንፈስ በአንተ ላይ የለም። መንፈሱ ከአንተ ጋር ስላለ ደስተኛ አላባሲያታ ገና ኩቃድቾም በስሊረንሳ ቆዮ መንፈስ ተገር ፎቃል አሜን ተከልዋይ ኢየሱስ ጌታ ነው። የእግዚአብሔር ቤት የሚመራ በምንድን ነው? በመንፈስ። ድገሙ በምንድን ነው? በመንፈስ ነው። አንደኛ ነገሥት ምዕራፍ 18 ከቁጥር 1 ጀምራችሁ ስታነቡ እንዲህ ይላል። ከብዙ ቀንም በኋላ እግዚአብሔር ለኤልያስ ተገለጠለትና እንዲህ አለ፣ አሁን ሂድና ለአክያብ ምን ተገለጥ ባለ ጊዜ ኤልያስ 3 ዓመት ከ6 ወር ቆይቶ ለአክያብ ሊቀለጥ መጣ። አክያብም ከአብድዩ ጋር ለከብቶቻቸውና ለፈረሶቻቸው ውሃ ፍለጋ ይወጣል። እነሱ ለውሃ ፍለጋ ሲመጡ ኤልያስ እየተገለጠ በፊቱ መጣ። በፊቱ ሲመጣ አክያብ በአንድ በኩል አብድዩ ደግሞ በሌላ መንገድ ውሃ ፍለጋ ሄዷል። ውሃ የሚባል ነገር ግን የለም በእግዚአብሔር ሰው ስለተቆለፈ። ነገር ግን አብድዩ ውሃ ፍለጋ በሄደበት መንገድ ውሃን ሳይሆን ኤልያስን አገኘ። ኢየሱስ ጌታ ነው። ማንን አገኘ? የቆለፈውን ዋናውን አገኘ። ከማራ ኪዋና ሲዶክ ዘንድሮ እግዚአብሔር ያንተን ዋናውን ያገኛል። ኤልያስ ሲመጣ አብድዩ ጋር ተገናኘ። እንደ የእግዚአብሔር ሰው ኤልያስ ደህና ነህ? ሁሉ ሰላም ነው? ወዴት ትሄዳለህ? አንተ በቴሌቪዥን ተፈልገሃል። አንተ በአገር ሁሉ ታውጀ ተፈልገሃል። አገራትን ሁሉ ደብዳቤ ልኮአል ኤልያብ ምንድነው አክያብ። ነገር ግን አላገኘህም። የእግዚአብሔር መንፈስ አንተን ሰውሯል። ዛሬ እንዴት ተገናኘን ካንተ ጋር? ወዴት እየሄዳችሁ ነው ብሎ ሲል ውሃ ፍለጋ ነው። ወይ አንሲ ደከን ወይ ወበነ ወይ እኮ ያንገልጥ ቆልፎ መዳም ከመጫከ እኮ አርዋርኩ ከማረገ የጥሁማ እኮ ጎትኪን ፎቅ ይሆን ወይ እኔ እያና ከማረግ ዶል ጥሁማ እኮ ጎትኪን ፎቅ ይሆን። ዛሬ እዚህ ቤት የመጣችሁ ሰዎች እድለኞች ናችሁ። በእውነት እግዚአብሔር እየተናገረው ነው። እንዲህ እያለ ነው፣ ዘንድሮ የቆየ ጉዳይ በኢየሱስ ስም ይፈታል። አሁን ከዚህ ጋር ወጣችሁ ስትሄዱ አሜን ባላችሁ መንፈስ ተገናኙ። ከዛ ነገር ጋር ተገናኝ፣ ከእቅድ ጋር ተገናኝ፣ ከፕሮግራም ጋር ተገናኝ፣ ከጥማት ጋር ተገናኝ፣ ከባዶነት ጋር ችግር ከአንተ ላይ ሁሉ ጊዜ ነገሮችን ግራ ካጋባው ነገር ጋር ተገናኝና ዋናው የተመታ ይሁን። ተገናኘ። ሲገናኝ እንዲህ አለ ኤልያስ የእግዚአብሔር ሰው ደህና ነህ? ሰላም ነን እግዚአብሔር ይመስገን። ከዛ በኋላ ምንድነው? አሁን ተገለጥ ብሎኛል አለ። ወዴት ናችሁ? ውሃ ፍለጋ ነው። እኛ ውሃ ፍለጋ ነው የምንሄደው። አክያብ በዛ በኩል ሄዷል፣ እኔ በዚህ በኩል መጥቻለሁ። ሂድ ለአክያብ ኤልያስ ተገኝቷል ብለህ ንገረው አለ። ዮ ሾመን ነገጎ ዮመን ሱንፎ አሜን ኢለም ቀንና ሌሊት ሞቲን በሚጠብቁ ፊት ላይ እግዚአብሔር ብቅ ያደርጋል። ታካ አሲካ አቶፕ ኩወጫው ወንጌል ወንጌል እንዲህ እናገራለሁ ብዬ አላሰብኩም። ሰፈሪ ላይ ውድቀትን በተጠባበቁ ፊት እግዚአብሔር አንገትን ቀና ያርግ። መንደር ላይ ሰፈር ላይ በማታውቅበት በአንተ ላይ በተሰራ ጉዳይ ላይ ሁሉ ጊዜ ሞቲንና ውድቀትን በሚጠባበቁ ፊት ላይ ከዛሬ ጀምሮ እግዚአብሔር ቀና ያርግ። የሚፈልግ በሌላ መንገድ ሄዷል። በቴሌቪዥን ፈልጎ ነበር፣ በእንትን ፈልጎ ነበር፣ በጋዜጣ ፈልጎ ነበር። አንተ ግን ተሸሽገሃል። አሁን ግን ተገኝተሃል። በቃ ምናምን ብሎ ሲናገር ሂድና አለው ብለ ነገር ባዳ ዳዳ ሴካቲያ ሱንፎ ካለ ከግሪ ላይ ይሄ አለው በል ባካችሁ። በሚፈልጉ ፊት አለው በል። በጠላት ፊት አትደበቅ። በሚያርተኛ ፊት አትደበቅ። ሞቲን በሚፈልጉ ፊት አትደበቅ። ስልጣንን በሚከለክል አትደበቅ። በሪን በሚዘጋ ፊት አትደበቅ። አንድ ጀግና ሰው ማን ነው? አለው የሚል በዳባስ ያላ አለው ብለ ነገር ለባሃዲስ አካቲካ ባባ ባይኖረኝም አለው፣ ባይመቸኝም አለው፣ ቢታመምም አለው፣ ይሞታል ተብዬ ቢጠበቅም አለው፣ ይወድቃል ቢባልም አለው፣ ሰፈር ይለቃል ቢባልም አለው፣ አይችልም ገጠር ይገባል ቢባልም አለው። ማይኔ ነተ ያኮናም ዮሞ ሱንፎ ካለካ ዮሞ አለው አለ አለው ንገረው፣ ሂድና ንገረው እኔ አለው አለ። ማኖረን ንገረው። ኢየሱስ ጌታ ነው። አብድዩ ግን ከኤልያስ ጋር ጓደኛን
አብዲው ከኤልያስ ጋር ቂም የለበትም። አብዲው የቀደመውን ዘመን እነዛ ነቢያቶችን ኤልዛቤል ስታስገድል ደብቆ 50 ዋሻ ውስጥ ወስዶ ምግብ ይሰጥ ነበር። ባለውለታ ነው። ነገር ግን ለጠላቱ እንዲነግር ነገረው። ከበያፉ ተቆበየ ደን ተቆመንን መከዮ መንጨለ ማለከት ይል ላንተ ከበበን ታታ አዱሳካ ቃላሊ ባልብያለሁ አይደል? ዲጋሙ ያ ደናም ተመርታ ታቱም አመዳሱም ግን ሆኖ ማታ ኢዲና እንደሰሰው ከኔና ይልመታ ዮኮ ይታኩሬ ይልመታ ሆኖ ማታ ዮኮ ይታኩሬ መታ ኤሴይሶ ይዋዮ መንሱን ፎካሚን አሩን ያለ ዲጋሙና ያዙ አጠገባችሁ ላይ ያለውን ሰው ያዙ። እግዚአብሔር ዛሬ የሚፈታ ነገር አለ። እግዚአብሔር የሆነ የሚቀድስ አለ። እያየው ነኝ መጣጣናኒ ዋክስ ደረኩ ማሙል ጫላማ ለካመደካ ኤሰሶ ከነን ምስኩሬ ይልመታ ኢየሱስ ጌታ ነው አለው። ድና ንገረው ብሎ ባለ ጊዜ ኤልያብ አብዲው እንዲህ አለ፣ እሺ እናገራለሁ፣ ማይዱን ሄዳለሁ። ነገር ግን ኢታአላላላሲያ ማየጀ ነግራለሁ። አኪያብ በዛ በኩል አለ። እኔ አኪያብ ጋር እስከ የሚደርስም ድረስ የእግዚአብሔር መንፈስ አንተ ወደ ሌላ ዞር ያደርጋል። አትኖርም፣ አትገኝም፣ አላምንህም አለ። ልታስገድለኝ ነው፣ ልታስዋሸኝ ነው። የእግዚአብሔር መንፈስ ዞር ያደርጋል። ያኔ ደግሞ አኪያብ እኔን ውሸታም አድርጎ ይገለኛል አለ። በእውነት በሕያው በእግዚአብሔር ፊት ይምላለሁ። ዛሬ ሊገለጥ እንጂ ሊደበቅ አልመጣሁም። ዛሬ ቀኔ ነው። ማጥማት ሰመናዳኮ ማሾካኮ መጫይ ይንበቀ ኢየሱስ ጌታ ነው። እግዚአብሔር የምትገለጠውን ቀን ያምጣል። እያና በጠላት ፊት አንገት አትድፋ። በሟርተኛ ፊት አትድፋ። ጠላቶቻችሁ ፊት ላይ አንገት አትድፉ። ባይኖራችሁም ቀና በሉ። ባይመቻችሁም ቀና በሉ። ታማችሁም ከሆነ ቀና በሉ። አዝናችሁም ከሆነ ፊታችሁ ፈካ ይበል። ምንም ባይኖራችሁም ጸዳ በሉ። ወግቼ ያለው ከሳሻችሁ ወገቤ ተወጋ ይሆን አለው። ሕያው እግዚአብሔርን ይምላለሁ። ዛሬ ሊገለጥ መጥቻለሁ። ዛሬ ቀን በእምነት ከተቀበልክ ያንተ እንደሆን የሚታመን አንድ ሰው እኔ የሚገለጥ ቀን ዛሬ ነው የምትሉ አንዴ አሜን በልባካት። መንፈሱ ወደ ሌላ ይወስድሃል። አንተ አትገኝም። እኔ ውሸተኛ ከሚሆን አለ። ምን ለመናገር ፈልጌ መሰላችሁ? የእግዚአብሔር ቤት የሚመራው በእግዚአብሔር መንፈስ። አሁን ዛሬ እግዚአብሔር የጠራቸውን ያከብራቸዋል ብዬ ስመጣ መንፈሱ ደግሞ ወደ ሌላ ወሰደ። ወዋቺ ተከለቀከመን ወዋቸ ከና ከመመነ በርተ ከማዋ ቢሳተሮ ወይንጫ ወከረክ ለከከከቸው ከማር መስቆቆ እኔ አላውቅም። መዋኛት አይችልም ያሉትን ነው አለው። ቃላን ተቆስ ያይ ከቢረ የሆነ ተገለ ነገር ሁላችሁም የከተማ ልጆች ናችሁ። ግን ከተሞስን ያንኩ ቃጎይ አይገባም። ዋውስ ላይ ነው ሰው እየተንበጫረቀ ከሆነ ይሐቀነ እኪነነ ተወታረቆ ሰተተከጨ ወከረከ መንፈስ መስቆ እንዲህ አላብዲው አንተ የእግዚአብሔር መንፈስ ስላለ ይሰውርሃል አለ። ኢየሱስ ጌታ። በእግዚአብሔር መንፈስ የተሰወረ ሰው በዚህ ጉባኤ ውስጥ አለ። ኪምነት ኢላ ዲና ከደለ ለበከታያም ኪኑሻ ለበከታያም በገዱሻ ለበከታያም አለቡሻ ለበከታያም ሸነሳ ከስጋ ግን ዋ መንፈስ ማጣ ኮማን ነው። መንፈሱ ይደብቃል፣ አትገኝም አንተ አለ። አረ ይሚን ዋ መንፈስ እንደተየው ማን አሜኑ ካረከምን ወይኔ ቀለል ያለ አንድ ሰው ነው አሜን የሚል ማን ነው? ሃሌሉያ። ቀለል ያለ ቀለል እያና ኢሚን ማጣቶይሳ እያና ኢፎር ማጣቶይሳ አቤት የእግዚአብሔር መንፈስ ወደ ይወስዳል፣ ወደ ፈለገ ይወስዳል። ከበግን መት ከረማኮ ምን አግሶል ዋይስ ከበዋይስ መት ከረማኮ ምን አግሶል ባህል ከራኮም ዱንስ ከራኮም ኢርጊማን ከራኮም ሚዋርተን ከራኮም ቤትሮ ያቆም ለኒ ፍተሞ ያቆም ከኒ ሙቆ ያቆም ኢማንፈስ ከባግሶል እስከምን የምን ኢማንፈስ አግሶል ምንም እንዳልነበረ ምንም ሆኖ እንደማይታወቅ ታሪካችሁ ይቀየራል። እግዚአብሔር የጠራውን ሰው ምን ያረጋል? ያከብራል። ድገሙ ምን ያረጋል? ደናም ሱንፎ ካለካ ዋው ወሹከን ቱሲሶ በእኔ ተከለመታገም ዋው ወሻቱ ሲሶዮ አኔ ምናቃሻ ዊሎከነ ክንዲዳ ጢልሽንሻ ዋሙሮሪ ብሶኮ ባባኮሌሻ ማንቺሳውን ልሳኮ
አቤት 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 ዋዌሻቱ ሲዶዮ ዊሎ ከነግንዲዳ ኦዳይ ዋሞሮሪ ቢሶኮ ማንጂሳውን ልሶኮ ኢየሱስ ጌታን ከማራ ወይሸን ተቀዋተቆ ማንን ማታስዋኩሪያኮ እግዚአብሔር አያሳፍራችሁም። እግዚአብሔር አይጥላችሁም። ከተጠራይበት ይበልጣል። አቤት ግልጽ ነው ግልጽ ነው። ከተጠራችሁበት የተጠራችሁበት ይበልጣል። ሌላ አቦሳ ካቴ ምን አልኩኝ ወይሸን ተቆበይ ለቆኮ አቤት 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 ከተጠራችሁበት የጠራችሁ ይበልጣል። የጠራችሁ የታመነ ነው። ስሙ ይባረክ። በዚህ በሮሜ መልእክት ላይ የሮሜ መልእክት ጻፊ ሐዋርያው ጳውሎስ ይህንን ከላይ ጀምሮ ሲናገር አንድ የሚከሰስ ሰው እንዳለ አንድ ተከሳሽ የሆነ አማኝ እንዳለ አድርጎ ነው የሚጽፈውና በየትኛውም ያለው ክርስቲያን የሚከሰስ እንደሆነ ምድር ላይ ያለው ኑሮ ቻሌንጅ እንደሆነ ምድር ላይ ያለው ኑሮ ከባድ እንደሆነ ክርስትና ቀላል እንዳይደለ ከጌታ ጋር መቀጠል ከባድ እንደሆነ ነገር ግን በወደደን በክርስቶስ በጠራን በክርስቶስ በመረጠን በክርስቶስ ከአሸናፊዎች ሁሉ የምንበልጥ እንደሆንን ከማረቀስ ካወሞዩ ካኒ ለበነ የማታች አሜን። አንድ ማታ በማለዳ እየጸለይኩ እግዚአብሔር መንፈስ እንዲህ አለኝ። በሆነ ነገር ላይ በጣም ተሰምቶኝ እየጸለይኩ ነበርና እንዲህ አለኝ እግዚአብሔር ቃል። እንደውም በእንግሊዝኛ ነው ነገረኝ። ከበከበይ ወጭማ ማን ወይ ከሊወቋት በጋን በእንግሊዝኛ ነው። በቃ ውስጤ በጣም እንትን ብዬ ያለው አን እንግሊዝኛ ላወም ቢያነ መንፈስ ለወቆ ምን ብሎ ነው የመጣው? you are more than ብሎ ሲል ኢየሱስ ይሄን ካካ አማልሲ ትራከም ሐዲስ ትራከም ማይማዮ ማሬ አትካኒ ሎበኔ ዊሊሾአኒ ሎበኔ አልኩት። ሄጌጎ ጪጪዋኒ ሎበኔ ቡጉዱ ሲምታካኒ አት ሎበኔ ኢያና አን ሎበኔ የሆነ ማንሆን ሎበኔት ቆይ አንድ ነገር ልጠይቃችሁ። እግዚአብሔር የጠራቸውን ያከብራል አይደል ያልኩት? ቆይ ዱተማ ወጫውማን ከበይ ነው መጨሰ ነው ማን ጥቁጥቋ ሐሞቆቂ ማት ቡርጌሰ ሌሸንኒ ፎሮሃኑ ነ አቤት አለካ ኮልመና ወጫው ካከን ኩልክ ማን ያለኩ ወጫ ከሙት ወይ ታጋር ኪኑ ዋር ሞጋሬ ሆኖ ሚዳዶ ማና መዳከር ኪዲ ኪቢኪኖ ዛከሙሉ ለሰ ይለመታ ከሳ ማከሙሉ ለሰ ይለመታ ማን በዩ እንደነም ዱሞሉ ለሰ ይለመታ ካላ አዳት መላይታ ተው ይለመታ ከት በዳኮ ኮዬ ኢያና አቴከኒ ሎባና yoman አበዶን ሃሌሉያ በዳኮ ኮይ ማነ አቶረን ጀመረ ኮላ አፈረን ጥቁጥቁ አኮላ ከበሰበኩሙ ዮሜስ አኔ ለቀሰበክተት ማይደነ ለላተ yoman ሄዮዩነ አንሚን ለያር ተገውጠው እንዲ ከወጣ ሰበከመ ኮክላ ያ ምን ነው ወጨከሙ ወጭ ያሰቀል ወጨኩ የሚዋኪኑ ምን በጥበጦ ነው በ ወራ ሀምታ ቆረም ሀሜ ዛር ኩርኮ ተቀሞይ ሞል ኩርኮ ተቀሞይ ኢትካ ኩርኮ ተቀሞይ ማያወጥ ኮ ተቀም ዋዌሹ ከለን ሶቆ ከበል ሰባከቂ ሰበኩኮ ይዋይነት ለን ሶቆይታ ከበል ሙልቀዳለ ዋኪን ፎቃው መጨሶቴ ጎጎም መጨሳይኔ ከደኑ ዳተራ ከምሉላ ለብታቶይ ባላቦ ሳካት ያላረ በኢየሱስ ስም ክብር ለጌታ ይሁን። ሌሻ ተራሮ ማን ይሁን ሌሻ ተራሮ ከመ ሌሽ አስተጋረ ይተንም ኩከባኖ ጮሞክ ሆረ ያ ጻጣይን ሲያቆብክን ጻጣ ከተውለከም ደናን ጨወከም ሞራ አየጋለውሞ ሄጌጋ ውሳሂም ለማረሂም ሰደን ተዋርኩኝ መንድሪ ሮራ ኦለማና ዋይድራ ያያቃያቃ ፖሊስ ያቃቃያቃ አማን ቤ ቆጀጃ ዲሪ ፎሮ ለውተን ነደረዳቃ አየጋለውሞ ኤራራ ገሳኮ ሌሻ ደበላ ዋሮ በነኝ አላያችሁ። በተለይ እኛ አካባቢ ላይ በጣም ከሚጠላቸው ነገሮች አንኩ ቆጳነው ያከመሽን ዋሪም ሰባኩ በቃ እንዲ ዲያኩ ያከመና አግም ወይ ጻጣካ አገቀዋ ሰብራቱ ያከፍሩ መጋን ኩጫ ያከመሽ ኢንሳብሳኮ ይና ማይተና ተካካቲ ቶ ተቆላ ለሁ መንጅማና ሞዩ ነው ለሁ መንጆ ነው ወጣ ከሞዩ ያኮ ሄው ከመኮ ፈታባው ሰሜ እኮ ነው ለሁ መንጆ ነው ወጣ ከመኮ ሄው ከማኒ ገመሜ እኮ አማው ሰሜ እኮ ምንትሽ ሙቅረዳ ቢሶና እኮ ኢዝለ ተማውድም አንቺና ይተምባ ኩሚና ያይቦጎ ያያን ሙላት ያሞዮ ኢለከነ ሁርቃ ልቁጡ መብሳ
ወጀሮት ለማን ለማተሮት ሚናጓ ከታግቱም መልዱቢዮ ኪኒድን ቱበሉቢዮ መሸጣን ደዳቆት ኪታባሪና ሲኑ ምን ጀበን ጉልቶትም ለምሳት አና የጋራው ጋታውታው ሰይ ተረጋጋ ሰው በሞተ ሰው ላይ አይናገርም ሰው አስከሬን ላይ አይናገርም ሰው የሚናገረው በህይወት ባለ ሰው ነው ሱንፎ ካለካ ኢሎክ ማን ሁሉ ፈያዮ ማን አንኪድ ምክም ካለካ ወጫቋረ ማዳፎሪዮ ሞታር ማታ ሱንፎ ካለ እንዲህ ያለን እግዚአብሔር you are more than አለ ከምን በላይ ነህ ከችግር በላይ ነህ ከመከራ በላይ ነህ ከጎደሎነት በላይ ነህ ከበሽታ በላይ ነህ ከወባ በላይ ነህ ከታይፎይድ በላይ ነህ ከጠላት ጥቂት በላይ ነህ ኢየሱስ ጌታ ነው አይ መጣጨት ሱንፎ ካለካ አልበሬው ማን አሜን አረ ከምን ማነው ለማን ነው ከምን አታልቅስ ይህን በጠቃ በርበጠቃ ኤሰቃ አንተ ባሸቃ ለደበቃ ሻይ ተረቃ ሆሮን ምራቃ ሄመቻዩ አሰለማን ብርብር አይደለም የራሱ ጉዳይ አይደል እንዴ ትበልጣለህ አንተ ወደ ከማጎኪ ካቱን ፎቃላ ለማነት ገደለው ማንን ካት ያኒ ለመታው በኢየሱስ ቆይ በጥሰቃ ኤሰቃ ነፈራውን ጀቃ ጋራቱ አተቃ ኤሰቃ በኢየሱስ ወግቻ ምን ትወጋለህ ኢጓና ኮተ ባለ የባዲሶ ሂም የባዲስ ሞ አንዱ ምልክት አይደል አን ሂም ዋሰላ ማይንሳል ማዮ ሐሰላ ገንደደሳላ ማይንጂጎይ ጉዳዩ ነው አንፉሳ ድሪራ ኡርሶዳ ሻፑራ ሞ ፍርሞ ምን ዘመራት ይጨነቃል ሂንግራና መንደ ኩራካማ ወሻጎ እሺ ድጋሙና እንዲህ በሉ አንተ ትበልጣለህ በሉ ለምን ብትባል በሉ አንተ የተጠረሰው ነህ ካንተ ጋር እግዚአብሔር አይ ድጋሙና አለ ካላችሁ አሜን በሉ ባካችሁ በኢየሱስ ስም ትበልጣላችሁ እንዲህ ያለ ሐዋርያ ጳውሎስ በወደደን በክርስቶስ ኢየሱስ ከማን እንበልጣለን ከአሸናፊዎች እንበልጣለን ዱትኬን ካቁባኮ ዱትኬን ጎጭፋኮ ዱትኬን ሂጌኖራኮ ዱትኬን መላየመዳኮ ዱትኬን አጀንቢሳኮ ኢሚነ በጦየ ዋይን ይኮ ማጥበሱ ፎቃሜ ነው በጦነ ከማራከኑ ምን የታመነውን የጠራውን ታማኙን እግዚአብሔርን እናውቃለን ኢየሱስ ጌታ ማት መንፈስ መሬኖራኮ አበንሶ አፈረኑ ሸኮ ይንገር ዱዱ ወንጌላውያኑ ከያለው ክርስቶስ ወርጌሳ ወለከባል አብጦን መሮይ ከምን ባይለግ መሮይ ባዲሶ ኮ ከዋረን ተኖዮ በጦቆ ከዋረን ተኖዮ የገበነ ኩሎ ይህን ፍራ ቋረም ይለመታው ገደው ማን ታኪያ ቋረም ይለመታው አቶራራ ቋረም ይለ አጫውታ ሄይል ጣማ ኮባለ ማልሱ ወይለ ሃንሳማ ኮባለ ዮሞ ይሄ ይለመታው ከየም ባቅባቅ ይተይተከለ መታገም ደናም ሱፎ ካለካ አተያኒ ለበኔታር በኢየሱስም እግዚአብሔር የጠራቸው ሰዎች ከዚህ ምድር ካለው ችግርና መከራ ምንድናቸው በላይ ናቸው በመኖርና ባለመኖርኛ አንገመትም በመማር ባለመማር አንገመትም ነገሮችን በማከማቻት በብር በወርቅ አንገመትም ከሀብት ሁሉ የሚበልጥ ሀብት የሚያኖር እግዚአብሔር ዙፋኑ ላይ አለ ስለዚህ የተከሰሰ ሰው በኃጢአት የተከሰሰ ሰው በባዶነት የተከሰሰ ሰው በኑሮ የተከሰሰ ሰው ሐዋርያ ጳውሎስ እንዲህ አለ አሁን የምትቸገረው ችግር ኋላ ከሚገለጠው ክብር ጋር ሲያነጻጽር ምንም አይደለም ይሶደናሞ የሆነ አለማት ማቲች አሜን አረደ የሆነ ጨለምተኛ ሂንፊራ ከማ ሞለኮይ ሂንግደከው ወዳላ ከምንም ወዳላ ከም ሳሎንም ወዳላ ከሙት ልጉም ኩራዞ በየፈከንኩ ኢልጥም ቢሰካ ፎቅታ ሞልታሩ እቱንሶ መሞሎ ቱንሶ ነማታከው እንግዳታከ ኢልጥም ቢብሳት ነታከው እቱቦ በየፈን ጋስ ኩራዞ በየ ኢልፎቅ አላማት ይጣረመ ፎቅ አለ ተንጡፍጥም ያው ጨለማ አይደለም እንደዚህ በድንግዝግዝ የምትሄዱ ሰዎች ካላችሁ ዛሬ በእውነት የምር ልንገራችሁ ዊንጦሉን ዋሄ ሰው መንጭ መተነት ዊንጦሉ ዋሊራን ሰው መንጭ መተነት ዋህናና ዲናሞንም ዘይተካው መንጭ መተነት ለሆም በይገት ዙካኒ መተነት ይሄን ለመስበቃል ይቸገርም እግዚአብሔር አሸናፊ ነው በወደደን በክርስቶስ ካሸናፊዎች እንበልጣለን አሁን ያለው መከራ አሁን ያለው ችግር አሁን ያለው ስቃይ የወደፊትን ስንመለከት ያን ስናስብ ተራ ነገር ምንም እንዳይደለ እንቆጥራለን ነገር ግን ልጁ በብዙ ወንድሞች መካከል
በኩር ይሆን ዘንድ አስቀድሞ ያወቃቸውን እነዛን ወሰናቸው። የወሰናቸውን እነዛን ደግሞ አጸደቃቸው። ያጸደቃቸውን እነዛን ደግሞ ጠራቸው። የጠራቸውን እነዛን ደግሞ አከበራቸው። በቃ ቤት ኢየሱስ ክርስቶስ ለቦይስን ጋሳ ሲዱ መንጅ ዋዌሻ ከመነ ዘሪ ዋተኮመን ሞሊ ዋተኮመን አበሮቲ ዋተኮመን በሺ ዋተኮመን አን ዋተኮመን ክንውላቀ አኒ ዋይለን ቆምስ ግን አንዋሩን ጎብለው አስቀድሞ ለወሰነልን በረከት ተጠርተናል። አስቀድሞ ላዘጋጀልን በረከት ተጠርተናል። ጋሳ ሲዳኮ ማሲ ጋሳ ሲድም ከውለዮ ክብር ከውለዮ ሎምብ ከውለዮ አመጥ ከውለዮ መክ ከውለዮ ዳኖም ይሆን እግዚአብሔር ለሰማያዊ በረከት በልጁ በኢየሱስ ክርስቶስ በኩል ቀድሞ አግኝቶናል። ስለዚህ ምን ሆነናል? ተጠርተናል። እኛ የተጠረን ትውልድ ነው። እኔ ዳንኤል ይባላለሁ። እግዚአብሔር አባቴ አፍላ ይሄንን ድምጽ አምጥቶ ይሄ ስም ወጥቶልኛል። እኔ በእግዚአብሔር ተጠርቻለሁ። ክብር ይጠብቀኛል፣ ሞገስ ይጠብቀኛል፣ የዘላለም ዕረፍት ይጠብቀኛል፣ ዳህንነት ይጠብቀኛል። በሰራሁት ወንጀል አልከሰስም፣ ከሳሹ ግን ተጥሏል። ስለኔ ክርስቶስ ኢየሱስ ጻድቅ ነው ብሎ አመንኩት፣ ጌታ እንደሆነ አመንኩት። እሱ ደግሞ አጸደቀልኝ። አሁን የሚከስ ማን? አሁን የሚቃወም ማን ነው? ዋራም ከዋና በይቹ እግዚአብሔር የመረጣቸውን የሚቃወም ማን? እግዚአብሔር ያከበረውን የሚያዋርድ ማን ነው? እግዚአብሔር የከፈተውን የሚዘጋ ማን ነው? እግዚአብሔር ያከበረውን የሚያዋርድ ማን ነው? ማንንም ሊያዋርድ አይችልም። መከራ ነው፣ ችግር ነው፣ ስቃይ ነው፣ አለመሳካት ነው፣ ኑሮ ነው። ነገር ግን ጠሪው ታማኝ አምላክ ስለሆነ እሱ የጠራቸውን ሰዎች ምንም ኑሮ ባይመች፣ ምንም መንገዱ ረጅም ቢሆን፣ ምንም ፈተና ቢበዛ፣ ምንም ተስፋ አስቆራጭ ቢኖር መልእክት አለኝ። እግዚአብሔር የጠራውን ሰው ያከብራል። ሀሹ ሆኖ መታቂ ሱንፎ ካለ ሀሹ ለማታ ማሊ ደሞ ማንሳ ወሊ ደሞ መንጠለ ወሊ ደሞ መንጠለ ሆኖ መታ ሱንፎ ካለ ሀሹ ለሀሹ ማያ ከማረ የከየረከም በቃ ሊረንተ ኮመንጠለ ከበልሞ ለከማኒ ሲወጠለቦ ድሮ እኛ ህፃን ሆነን አንዳንድ ጊዜ ከማታ ሚናስቀር ጊዜ አለ። መቼ እንደሆነ አልነግራችሁም። እዚህ ጋስ ኦስንጋ ጪሉን ጋር ነው ሞይ ሶዲንቶም ከጋሰካ ማማነው ካማን ኩሬነስ ሞይ ከየ ኩሬነስ ሞይ ኦይራማንም ቡና ጎዳይቱ ኮክ ኤራማን ኪያዮይ ሚን ማን ኪየበ ሂርፋኖርንም ብልኮርንም ሚን ማን ሚኩ ኪየበ ግራት ኪዮ ኦሶዲን ቶም አዲስ ኮክ ኡል ጪጪ ያሉት ተንተባክተን ሚኩ ኪንጀመረው ካይንሴ ሶዶና ያከማን ኪያ ሶዱ ኮኒ ሶዱ ኮዮ ሶዶኒ ሶዱ ኮዮ ኦኪ ሶዱ ኮሩኮ እጥቁቶ ኢጋግኒ ሞምሴ ቻይታሞ ሚን ማኒ ባጣንሳ ኮሊ ዊሉ ሲዶም ያፍዲዳ ይሳተው ኦጋሳ ኮኮ ሹኩ ጋደው ሂሞ ደበይ ሙልማን ለሱደ አይለገ ለሰገረ ጎደ ይኩይ ሙልማን ቁርሲቴ በሙልማን ማግሪቴን አንጋ መዳት ይገሩ አንግጫ መዳ ይገሩ ሙልማን እንደናናከበ ኢየሱስ ጌታ ነው። ዋማና ኮመንን ዋዲሳ ኮኑ ቆይ ካባሊታ ቀሊራ ማከማንኒ ሶጣኔ ሊረንሶ ካባላኒ ይንከነ ለቦ ሐዋርያ ጳውሎስ እንዲህ አለ፣ ዛሬ ከሚታየው መከራ ይልቅ፣ ዛሬ ከሚታየው ማጣት ይልቅ፣ ዛሬ ከሚታየው ህመም ይልቅ የነገ ክብር ይበልጣል። ጠለማት መንጭ ከኢል ፎቃውና ዮማት ማይ ጠለማት አግጭ አሜን አለ። እግዚአብሔር የጠራቸውን ምን ያረግ ያከብራቸዋል፣ አያሳፍርም። ስለዚህ እግዚአብሔር ጠራቸው። እነዛን የጠራቸው ደግሞ ምን አረጋቸው? አከበራቸው ተብሎ እንደተጻፈ ከአብርሃም ሕይወት ማየት ትችላላችሁ። ከደቀ መዛሙርት ሕይወት ማየት ትችላላችሁ። ከነ ኤልሳ ሕይወት ማየት ትችላላችሁ። ከነ ዳዊት ሕይወት ማየት ትችላላችሁ። እሱን እኔ አልዘረዝርም። ባጭሩ ዋዌ ሹመንቱ ሲሶይ ይዋ ይሰራሞክ ከማራ ዋክን ወራሞን